when the record is to the record results AC input ይሄኛው ናቸው AC input ማለት ሶኬቱ ከዚህ መጥቶ የሚገባው ነው input ይሄ የጋላክሲ ቦርድ ነው እና እዚህ ጋር ፓወር ከሌል ቻውን ዲፉዝ የምታገለግልናት ፊዚብል ሬዚስተር ትባላለች እሱ በመልቲሜትር ሲለካ ማየት ምልክት ይሰጣል በቀጣይ ክፍል አሳያችኋለሁ ፊውዝ ሜን ካፓሲተር እዚህ ላይ NTCR ያለው አንዳንድ ዲኮደር ላይፍ ስታር ላይ እና ጎልድ ስታር ላይ NTC አንዳንዱ ላይ ነው አንዳንዱ ላይ ነው እና ፊልተር ካፓሲተር ይሄ ነው ሬክቲፋየር ሰክሽን ዳዮድ ይሄ ደግሞ ከዚህ ከጀርባ ነው ያለው የዚህ ሬክቲፋየር ዳዮዱ ይሄን ሬክቲፋየር ዳዮድ ይሄ የምታዩት ሬክቲፋየር ሲሆን አንዳንዱ ላይ አራት ይሆናል ይሄ አራቱን በአንድ ያዘ ነው ብሪጅ ዳዮድ ይባላል ይሄ በመቀጠል ሜን ፊልተር ካፓሲተር ይሄ 400 ቮልት በ10 ማይክሮፋራድ ይሄ 400 ቮልት በ10 ማይክሮፋራድ እና በቀጣይ ምን እናያለን ማልቲሜትር መለካት እንጂ ማልቲሜትር አጠቃቀም በቀጣይ ክፍል አሳያችኋለሁ ብያለሁ ይሄን ሙሉ ለክቼ ፓወርም ሰተን የለካን ቼክ እናደርጋለን ይሄንን ቮልቴጅ እና ብዙ ጊዜ ፓወር ቦርድ ላይ የሚከሰቱ ችግሮች አንደኛ በተደጋጋሚ የፓወር ቦርድ ላይ የሚከሰቱ ችግሮች ፊውዝ መቃጠል ሁለተኛ ደግሞ ሜን ካፓሲተር ማበጥ ሶስተኛ ይሄኛው ብዙ ጊዜ ያብጣል እኚህ ካፓሲተሮች ከነዚህ አንዱ ያብጣል ከነዚህ አንዱ ከበጠ ዲኮደር አይበራም ወይም ቀይ ምልክት ብቻ ያሳያል ቀጣይ ደግሞ አንድ ካፓሲተር ይቻላልች እቺ 50 ቮልት በ10 ማይክሮፋራድ እቺ ሜን ካፓሲተር ብዙ ጊዜ ሜን ካፓሲተር ነው የምትገኘው እቺ ቮልት እቺ ካፓሲተር ይሄም ከተበላሸ ፌል ካደረገ አይሰራም ምንም አይነት ላይት አይሰጥም ዲኮደሩ ብዙ ጊዜ ፊውዝ ሰላም ሆኖ ዲኮደር ማይበራ ከሆነ አንደኛ ችግሩ እዚህ ነው የሚሆነው እዚህ ካፓሲተር ላይ ሆናሉ አለም የኛው ካፓሲተር ይሆናል እሺ ደግሞ እሳት ሚዝ ከሆነ ችግሩ ምንድነው ሜን ካፓሲተሩ ፓወር ሚዝ ከሆነ ችግሩ አይሲ የኛው አይሲ ሆናል አይሲ አንዳንዴ ስለሚያስቸግር በራሱ ቁጥር ለማግኘት ያው ሙሉ ቦርድ እንቀይር የተሻለ ነው እናም በቀጣይ ምን ላሳያችሁ በዚህ ሴክሽን ላይ አንድ ደንበኛ እናንተ ጋር ሳመጣ አንድ ዲኮደር ምን እንደሆነ ያው መቼስ ማወቅ አትችሉም ሰው ካልነገረ ነገር መጀመሪያ እንጠይቃለን ምንድነው ችግሩ ብለን ዲኮደር አይበራም ካለ አንደኛ ቼክ እናደርገው ምንድነው ሶኬቷን ይሄን ሶኬት ቼክ እናደርጋለን መስመሩ ተቋርጧል አልተቋረጠም ብለን በመልቲሜትር ቼክ እናደርጋለን መልቲሜትር ደግሞ ቼክ እናደርገው ኮንቲኒቲ ሞድ ላይ አድርገን ሶኬቱን ቼክ እናደርጋለን ያው በቀጣይ ክፍል እንዴት ቼክ እንደምናደርግ አሳያችኋለሁ ሁለተኛ ደግሞ ሶኬቱ ሰላም ከሆነ ፊውዟን እንደተቋረጠች ቼክ እናደርጋለን ሶስተኛ ሜን ካፓሲተር አለ እኚህ ካፓሲተር ኤሌክትሮላይቲክ ካፓሲተር ይባላሉ ሜን ካፓሲተር ማለት ትልቁ ካፓሲተር ለማለት ነው እዚህ ጋር ቾፐር ትራንስፎርመር ይባላል ይሄ ሰከንደሪ ዳዮድ ይሄ ብዙ ጊዜ አይቃጠልም እዚህ ደግሞ ያላያሳችሁ ኦቶ ኮፕለር ከጀርባ ነው ለዚህ ዲኮደር ያለው ይሄ ጋላክሲ ዲኮደር ቀደም ነግራችኋለሁ እኚህም ዳዮዶች ናቸው በሌላ ቦርድ ደግሞ ይሄን ዳዮድ በአራት ሆኖ ሲሰለፉ አሳያችኋለሁ በዚህ ነው ብዙ ጊዜ የሚገጠሙት እዚህ ላይ ደግሞ ከጀርባ ለምን እንዳደረጉንም አላውቅም አመሰግናለሁ ሰላም ሁኑ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ማድረግ አትርሱ እወዳችኋለሁ ባይ ባይ